አካውንትሽን እኔ ቼክ አስደርጓለሁ። ከዛ በኋላ ይሄ 400 ምናምን ሺህ ብር እዚህ እንኳን ለመድኃኒት ምናምን መግዣ ከተባለ ይቀየራል። አሁን ማሚ ባለችው መንገድ ሊኖር ስለሚችል እኔ ቆይቻለሁ። ማሚ ባለችው ይሞከር ያልኩትኝ። ስለዚህ አሁን መሆን ያለበት ይኸውልህ፣ እኔና ማሚ ነገ እንደውላለን እናንተ በርጋር ማለት ነው። ከዛ ቻርጃ ኮኒ ኦኬ። ማሚ ልጅቷ ያለችው ቻርጃ ናት አሉ። ምህረት አንቺ ቤት ሰው የለም ኢትዮጵያ የሉም አለው። ግሩፑን የሰበሰበችው ኢማራት ናት። እሙዬ አንድ ነገር ልንገርሽ፣ የኔ እህት የታመምሽዋ ያለ አንቺ የሚጠቅምሽ ከኢትዮጵያ መሄዱ እዚህ መታከሙ ነው። ደውለሽ ባዶ ቤት ውስጥ ነኝ ድረሱልኝ በያቸው። ማንንም አትጠብቂ። እኔ በበኩሌ አልመጣም። አንቺ ግን ደዊና ባዶ ቤት ነኝ ኑልኝ በይ። መጥተው የልብሽ የምትካዩ በኋላ ያውቃሉ ያለውን ኬዝ ይዘውሽ ይሄዳሉ። ከዛ ሰው የለኝም በይ። እዚህ ያላችሁ አንድ ሰው ጥየቃ እንዳይሄድ፣ ልጅቷ እርዳታ እስክታገኝ ድረስ አንድ ሰው ጥየቃ እንዳይሄድ። አንቺ መዳን የምትፈልጊ ከሆነ የኢትዮጵያን ሕክምና ታውቂዋለሽ። አንጀት ታሞ ኩላሊት የሚቀደድበት አገር ውስጥ ምን ልትሆኝ ነው የምትሄጂው? ስፔሻሊ ነው እንዴ? አርፈሽ እዚሁ ሕክምናሽን አግኝ። አንቺ ደህና ከሆንሽ በኋላ ሕክምናሽን አግኝተሽ በሰላም ከተነሳሽ በኋላ እኛ ሰብስበን አገርሽ የምትገቢበትን እናደርግልሻለን። ለአንቺ አይደለም ለማንም እየተዋጣ ነው። ነጋዴ ከሰረ እንትና የሚጠቅምሽ ሕክምናሽን ግን የምታገኘው እዚህ ነው። እኔ ታማሚ ሰው አማራጭ ካልጠፋ ወይም ተስፋ የተቆረጠበት ሰው ካልሆነ ኢትዮጵያ ግባ ብዬ አይመከርም። እኛ ዘመዶቻችን ልጅ ለመውለድ ፈርተው ኢትዮጵያ ውስጥ መውለድ እየፈሩ ኢመራት እየመጡ እየወለዱ ነው። አንቺ ልብሽን ለማስቀደድ ኢትዮጵያ ትገበያለሽ። እኔ እኮ ከዚህም በፊትም ስለሄድኩ በቃ በዛ 7 ቀን አስተኝተውኝ ዛሬ ነገ ትሆኛለሽ እያሉኝ ሲያስወጡኝ በቃ ሌላ ቦታም እንደዛ ሲሆን በቃ ስለማይሰሩ ስላልሆነ ነው። አስቸኳይ ቢሆን ኖሮ ኢቨን ለፊርማ እንኳን ጥያቄ አይጠይቁሽም። አስተኝተው እዛ ኦፕሬሽን አድርገው ጨርሰው ውጪ ይሉሻል። ግን አስቸኳይ አይደለም። ግን የህመም ትንሽና የህመም በአንቺ ነሽ የምታውቂው ባለቤቷ ያለሽበትን ኮንዲሽን ደግሞ የሚያውቁት እነሱ ናቸው። አንቺ መስራት ያልቻለ ሰው መጓዝ ያልቻለ ሰው እስኪ ሽፋ ሄደታዳቸው። ስለዚህ ማድረግ ያለብሽ ምንድን ነው? አሁን ማንንም አጠብቂ። ሁሉም ራሱን እያተረፈ ነው። እኔ በበኩል ያው ምን አልኩኝ፣ ሻርጃ ድረስ ደክሜ አልመጣም አልኩ አይደለም። ህዝቡም ደግሞ መረጃ ፈለገ ወይም ሌላ ነገር ጠየቀ። ብሬም ደግሞ ኃላፊነት መውሰድን አልፈለገም አይደለም። በራስሽ አምቡላንስ ጋር ደውይ። ባዶ ቤት ውስጥ ነኝ ያለው ድረሱልኝ በያቸው። መጥተው ሲወስዱሽ አንቺ ብልፍስፍስ በይ። በቃ አንድ እጃቸው ላይ ከወደቅሽ በኋላ ጎትቶ የሚያስወጣሽ የለም። ውጪም ሲሉሽ መሄጃ የለኝም አትርፉኝ መጀመሪያ በይ። እስከዛ ድረስ አንድም ሰው ሄዶችን ልጅ እንዳይጠይቃት። የእሷን ነገር ማስተጓጎል የፈለገ ሰው ካልሆነ አንድ ሰው እሷ ጋር እንዳይሄድ። አንቺ ደህና ስትሆኝ ኦፕሬሽንሽን ምንሽን ስጫሽ ትጠሪናለሽ። ሁላችንም እንመጣለን። ሄጃለሁ እኮ የማይሆን ነው ጌታ። እንግዲህ እኔ እዚህ ሄዳለሁ። አምቡላንስ ጠርተሽ ሄድሽ? አምቡላንስ አልጠራውም። ኧረ በቃ እኔ ምንም አለ ሙኒት አይፈልጉም። ከበቀደም ጀምሮ ተከራከሩ። ሳሪ አንፈልግም አይደለም፣ ሳሪ እንፈልጋለን እኛ የልጅቷ እኔ ማለት ነው። እኔም አንድ ነገር መናገር እፈልጋለሁ። እኔ ማንም ከፍ ያርገኝ ማንም ዝቅ ያርገኝ እኔ ችግር የለብኝም። ለምን ነገ መነሳት እችላለሁ፣ ነገ መውረድ እችላለሁ። እኔ ሰው ነኝ። ገባሽ? መጀመሪያ ግን የሚቀድመው የሰው ነፍስ ነው። ገባሽ? እኔ እሷ ሰላም ትሁን እንጂ ትዳን እንጂ እኔ ማንም ችግር የለብኝም። ሙኒት ይሄን ነገር ብቻ በቃ ለእኔ ብለሽ እንደው ለፈጣሪ ለአላሽ ብለሽ ይሄን ነገር አንቺ አድርግልን፣ እሷን ብቻ አድን። ወንድሜ ብርሽ አንተ የሰራኸው ነገር እያለ እኔ የማልፈራበት እኔ የሆነ ነገር እንዳለ ነው የምገምተው። እሷም ራሱ እኮ አልፈልግም ሄጃለሁ አልፈልግም አለች። ካላስ በቃ ምንም ማድረግ አይቻልም። መጀመሪያም እኮ ሄዳለች እኮ 7 ቀን እኮ ነው እዛ ነበርኩ እኮ ሳሪ እመቤቴን በኢምበራንስ ተግባ አለች እኮ ስላልሆነ እኮ ለታማሚ ግን ሁሉም በሽታ ኤርጀንት ነው። እሺ ቆይ ሄደት ነገ ለሙኒት ቢሮ እንዳለ ዶክሜንቱን አሳያት። ማሚ ስለምታውቅ ነው። ገባት ብሬ አንድ የኔን አዳምጠኝ። ሙኒት ታውቃለች። እዚያ ሀገር የኖረች ናት። በቃ እንትን ያለ የኖረች የዚችን ሀገር ሲስተም ልክ ከነዳጁ እኩል የምታውቅ ሰው ናት። ገባ እኔ አሁን
መመልከት ትችላለህ። የሚያውቅ ሰው ደግሞ ሲነግርህ ልብ ብለህ መስማት ነው ያለብህ። ታውቃለህ ሲስተሞቹ ስትነግርህ እንትን በል። እስቲ ሚውት አድርጉና በቂ ያውራ። ደከመን እኮ ሰላም፣ እንዴት ናችሁ? እንዴት አመሻችሁ? ምናልባት እኔ አለው ደህና ነኝ። ምናልባት እኔ የምናገረው ነገር ይሄ ኢመርጀንሲ ተጠርቶ መሄዱ ማንም ሰው ላይ ችግር እንደማያመጣና እኛ ጋር ደርሶም እየታከመ ሰው ስላለ ነው። ከዚህ ከ7 ዓመት በፊት ጓደኛችን በደም ካንሰር ታሞ ሲከታተል ነበር ሕክምናውን እና አልቻልም። የሆነ ጊዜ ወደቀብን። አውጥተን መስጊድ ስር አስቀመጥ አላይኑላ ወስዶ ስንትና ስንት ሆስፒታል ወስዶት ከስንት ጊዜ በኋላ ደግሞ ተቀይሮለት ከወራቶች በኋላ ነው እኛን ያገኘን እና እንደዛ ማድረግ ያን ያክል ከባድ አይሆንም። በእርግጥ ብሬም ሊፈራ ይችላል ካለው ነገር አንጻር ኢማራት ላይ ህጎቿን ምናምን ከባድ ነው፣ ይከብዳል። ከዛ አንጻር ሊሆን ይችላል። ግን ምንም ነገር አይፈጠርም። ስፖንሰር አይጠየቅም፣ አይጠራም፣ ምን አይልም። በቃ ህክምና ላይ ብቻ ነው ትኩረት የሚያደርጉት። ልጅቷ አሁን እንደዚህ ታምም ያለው ወድቅ ያለው ብላ ውጭ ላይ ቢሆን በተለይ በጣም አሪፍ ነው። ቤት ውስጥ ሳይሆን ውጭ ላይ ወድቃ እዛ ደውሎላት አምቡላንስ መጥቶ ቢወስዳት ህክምናውን በስነስርዓት ታገኛለች ብዬ አስባለሁ። ምክንያቱም እንግዲህ ልጁ በህይወት የለም። በእርግጥ ከዳኔ በኋላ ድጋሚ በኮሮና ምክንያት የደም ካንሰሩ ተመልሶበት ያረፈው እና ታክሟል። በደንብ ታክሞ ድኗል እስከ መጨረሻ ምንም አይነት ብር ሳይጠየቅ በነፃ። ስለዚህ እንደዛ ቢደረግ ችግር የለውም ብዬ አስባለሁ። በጣም ቴንኪዩ። እኔ ለዚህ አይነት ህክምና አዲስ አይደለም። የጭንቅላት ቀዶ ጥገና፣ የስፓይናል ኮርድ የምናምን በእኛም ዜጋ በሌሎችም ዜጋ እስከ ጥግ ድረስ አይቻለሁ። መውለድ ፋሽን ተደርጓል። ብር ያለውም የሌለውም በዚህ መልክ እየወለደ ነው። እንደገና ደግሞ ህመም፣ እውነተኛ ህመም ያላቸው እንግዲህ ከጭንቅላት ህክምና ከስፓይናል ኮርዴ ከጀርባ አጥንት ህክምና በላይ የሚበልጥ ምንም ነገር የለም። እነዚህ ህክምናዎች ተደርገው ሲወጡ እያየን ምንድን ነው የሚያስፈራው? ስፖንሰርም ቢፈለግ ኢቨን ቢጠራ ኢንሹራንሷ ከቨር ያረጋታል አያረጋትም ነው። እንደዚህ አይነት ኬዞችን ደግሞ ማንኛውም ኢንሹራንስ ከቨር አያደርግም። ስለዚህ ሲጀመር ይሄ መንግስት ወላህ ለአዚም ወላ ልሻለው ሳሪ ማንንም አንስቶ የሚያክም መንግስት ነው። አበሻ በጣም ከልክ በላይ ስላበዛው እንደ ድሮ ባንዴ አይቀበሉም። በተለይ ሰው ካለ ቶሎ ነው የሚያስወጡት። ካላስ ሰው የላትም ተዋት አልኩኝ። እዛው ሄዳችሁ ካልሄዱም ደግሞ ይሄ የበቂ አይዲያም ጥሩ ነው። መንገድ ላይ እንደወደቀች ተደርጎ መደወል ሙኒት። ታዲያ እነሱ ምንድን ነው የሚፈልጉ? እኔ መልስልሻለሁ ምን እንደምንፈልግ። እሺ አሁን አንቺም አንዳንድ ጊዜ ማለት ነው በቀደም አንቺ ራስ ስትናገር ያልነበረ እንደ በፊት ይሄ የበፊቱ ነው። የበፊት እኮ እኛም ብዙ ሰው እኮ አድርሰናል እኮ። አንቺም እኮ ታውቂያለሽ በጣም ብዙ ሰው እኮ ወስደናል። የምትወልድም ልትሆን እርጉዝም ትሆን የምንም ብዙ ሰው እኮ እንዳለ በፊት በቀደም አንቺ እየተናገርሽ አልነበረም እንዴ? አሁን ላይ ግን እንደዚያ ነገር የለም ብለሽ በአራስ ሻፊት ስታወሪ አልነበረም እንዴ? በቀደም ሳሪ አንቺ ራስሽ በፊቱ ወዲያው አይቀበሉም እንጂ ስቲል ልጆች እየታከሙ ነው። ስቲል ልጆች እየወለዱ ነው። ገብታ ሞክራለች ወይ? ሞክራለች። ገብታ ማሰባ ቀን አስተኝቶ አወጧት እያልኩሽ አይደል እንዴ? ገና ነበረች አለ ህክምና ሄደችው። ኢመርጀንሲ ስትሄድና እንደዚህ ቀጥታ ስትሄድ እኮ ይለያያል። ኢየሱስ ሳሪ አሁን ቆይ እናንተ ምን አደከማችሁ? አገር መግባት ነው ልጅቷ የፈለገችው። 400 ምናምን ሺህ ብር አላት። እሱ ይምጣና ትግባ ዛት ሴት በቃ አይ ነው። እንደዛ አይደለም፣ እንደዛ አይደረግም። ጀስት መደወል ካለብን ወይ እኔም በሆነ እጅ ልደውል ወይ የሆነ መሲም ብትሆኝ ደውሉና ልጅቷ እንድትታከም ነው። እየታመመ ሰው እኮ በጣም ብዙ ነገር ነው የሚያስበው። በነገራችን ላይ እየታመመ ሰው ማሰብ ነው እዚህ ቦታ ላይ ያለብን እንጂ እንደዚህ አይነት ጥያቄዎች መጠየቅ ማለት ኖርማሊ በቃ ራሴን አጠፋለሁ ብትልስ እዚህ ጋር ቁጭ ብላ። እሺ በቅርብ ጊዜ ነው ለሚባለው እኔ አቡዳቢ ሆስፒታል ሄጄ የተረከብኳት ልጃለች። መጥቶ የሚያወጣሽ ሰው ፈልጊ ተብላ ማለት ነው። ኦፕሬሽን ተደርጋ ኪድኒዋን ስንት ነገር ተሰርቶላት፣ ግን ስፖንሰሮቿ የፍርሃት ያውም ሎካሎች ምን እንዳደረጉ ታውቂያለሽ? ብሎክ ሲያዝባቸው ልጅቷ ሆስፒታል ሆና ብሎክ አደረጓት። እና ሳሪ እናንተ ናችሁ ቁጥር የሰጣችሁን። አንድ ጊዜ ከሆስፒታል ልጃት የወጣው ልጅ ኤምባሲ መጥቶ ሆስፒታል ነበረችና እንዴት ብሎክ ትደረጋ? ይኸው ላይፏ ተስተካክሎ ዛሬ ትኖራለች።
ጤንነቷንም ቪዛውን ተስተካክሎ አሁን የቅርብ ጊዜ ታሪክ ነው ይሄ። እና ብሬ ምን እንደሚፈልጉ ይናገሩ። እኔ እኮ ትቼዋለሁ ሲጀመርም ሳይሆን እኔ በቀደም እንደዛ ስለተነገረ እኔ በቃ የረዳ ሰው አለው አይደለ? ለመሲም ነግሬያታለሁ። የዛሬ 4 ቀን 5 ቀን በፊት ቅድም ተናግሬያለሁ። የሰፈር ልጆች እየረዷት ነው ብዬ ተናግሬያለሁ። በብሬ አካውንት አንድ ሰው አስገብተናል ካሉ እዚህ ጋር እኔ እጠየቅበታለሁ። ግሩፕ ብሬ ክሬት አደረገ ከተባለም እኔ እዚህ ጋር እጠየቅበታለሁ። ችግር የለውም። እኔ አለው ጤናኛ ነኝ፣ ሰርቼ መለወጥ የምችል ሰው ነኝ። ግን እኔ የሰው ህይወት የማንኛውም ሰው ላይ የሰው ህይወት ቅድማ ስለሚቀርብ እኔ ግትር ነኝ። ባይዘው አንድ ነገር ልንገራችሁ፣ እንደ ሰው ጀምሬ መተው አልፈልግም። ወንም ያ ጉዳይ ውስጥ አልገባም። ከገባው ደግሞ የመጨረሻው ነው ውጤቱን ማየት እፈልጋለሁ። ወንም ደግሞ መጀመሪያ አልገባበትም። አንድ ቀን ደርሼ በሁለተኛ ቀን መሸሽ አልፈልግም። ለምን ኦልሬዲ ጉዳዩን ይዣለሁ። እቺ ልጅ ፍጻሜውን ነው የምፈልገው እንጂ ጅማሬውን አይደለም። ገባሽ? ፍጻሜውን ነው የምፈልገው። ፍጻሜውን ይሄ ጉዳይ ጨርሳለሁ ካለች በትትና አልጨርስም እኔ። አንተ ግን ጉዳይህና ግዴታ ነው። ስፖንሰር በሪያሊቲውን ነምጣ ከተባለ አዎ፣ ለምን ከኔ ጋር እኔ እንደ ትንሽ ልጅ አይተሽኝ እኔን አገኘሽ አንቺ። በቃ እስቲ ይሄን አድርግልኝ። ሳሪ አትናገሪ አንቺ። ሎኬሽን ላክ። ነገ እኔ ስራዬን ስጨርስ ነገ እመጣለሁ። ሎኬሽን ላክ። የልጅቷ አለችበት ወይስ የኔ ልላክልሽ? አንተ ነው አምቡላንስ የሚያስፈልግ ነው። የልጅቷ አለችበት ቦታ ሎኬሽን ልላክልሽ? እሷ የምትፈልግ ከሆነ ይህን ነገር መጀመሪያ ፍላጎቷ ነው። እኔ ሙኒት አሁን እኮ የኔ ጥያቄ የሆነብኝ ብሬ አምቡላንስ ጠርቶ ለማስወሰድ ልጅቷ ራሷን ጠርታ አምቡላንስ ለማስወሰድ ለምንድን ነው ያልፈለጉት? በማርያም የሚያስረጉ ማሳሪ እኮ ደጋግመን እኮ 10 ጊዜ ተኝታ ነው የወጣችሁ። እዛው ሆስፒታል 7 ቀን ተኝታ ነው የወጣችሁ። አባረሯት። አሁንም ያባረሯት እናንተ እዛ ስለነበራችሁ ሰው ስላላት 10 ሰው ስለሚመላለስ ማንም ሰው የለም አጠገባ አስቸኳይም ስላልነበር አንድ ሰው እንዳይኖር አልኩ እኮ። ኬዟ አስቸኳይ ስላልነበር ነው እንጂ የሚያስወጧት ሆስፒታል። እኔ የገዛ ልጄ ልንገርህ፣ ኦፕሬሽን አይደረግም ስላቸው ፍቃድሽን አንጠይቅም፣ የእኛ ስራ የልጁን ነፍስ ማትረፍ ነው ብለው ከእጄ ነጥቀው ነው ኦፕሬሽን ያደረጉት። ይህን ታውቃለህ? የ7 ቀን ልጅ ከእጄ ነጥቀው። ይቺ ልጅ በአስቸኳይ የሚያስፈልጋት ቢሆን ኖሮ የክፍያ የምንጥቅሶ ፈራሚ አውጪ ገቢ ስፖንሰር አያስፈልግም። ይቺ ልጅ ግን የነበራት ሁኔታ ስቴብል ነው። ለዛ ነው ውጭ የተባለችው። ኢመርጀንሲ እና ስቴብል የሆነ ሰው የተለያየ ነው። እልክልሻለሁ ዶኩመንት ሁኔታ ይባልሽ አንቺ። እኔ እኮ ዶክመንት አላነብም ኔ ወንድም። እኔ እኮ ዶክተር አይደለሁም። ሲስተሙን ነው የምነግረው ወንድሜ። ቀላል ነገር አንተ ማትግባበት ወላሂ ነው። ምን ታርግ መሰለ ማነው በቄ እንዳለው ወይ ታክሲ ስቴሽን ላይ ቁጭ አርጋት እዛ ጋ ቁጭ ብላ አቃቴን ብላ ትደውልላቸው። እውነት ሕክምና ከሆነ የሚፈለገው አትሂድ። አንተ ማትግባበት ሪስክ መስሎ ከታየ እኛ እኮ መጀመሪያም እኮ ትክክለኛ እንድትድን ስለፈለግን እኮ ነው መተን በአካል ሳሪንም አውርቻት መሲንም አውርቻት ኤምባሲ ሂዱ አሉኝ። ኤምባሲ በኋላ ኤምባሲ ካረዳት የአንቺ ስህተት እዚህ ጋር ኤምባሲ የድጋፍ ወረቀት ይሰጣቸዋል።